ጭንቀት፣ ድባቴ፣ ስትረስ፣ እንቅልፍ ማጣት፣ ኦቨርቲንኪንግ ማያስቸግራችሁ ከሆነ ይሄ ቪዲዮ ለእናንተ አይሆንም፣ አሳልፉት። እነዚህ ችግሮች ካሉባችሁ ወይም ደግሞ ያሉባችሁ ሰዎች የምታውቁ ከሆነ ይህን ቪዲዮ ሼር አድርጉላችሁ። እናንተም ቁጭ ብላችሁ እዩ። ይህን ፍሬምወርክ አንደርስታንድ ስታደርጉ ቶታሊ ያንን ሉፕ አእምሯችሁ ውስጥ ይዘጋል። ስለዚህ ይችን ነገር በደንብ ቁጭ ብላችሁ የመዘገባችሁ ተከታተሉ። በአእምሮ ዑደት ውስጥ ይሄ በምትመለከቱት በአእምሮ ዑደት ውስጥ 3 ጊዜዎች አሉ። እነዚህ 3ቱ ጊዜዎች ያለፈው ጊዜ፣ የአሁኑ ጊዜና የወደፊቱ ጊዜ ወይም ደግሞ ፓስት፣ ፕሬዘንት እና ፊውቸር ናቸው። እነዚህ ነገሮች አንደርስታንድ አደረጋችሁ ማለት አእምሯችሁ እንዴት እንደሚሰራ ተረዳችሁ ማለት ነው። ዩ ጋዝ ሚ። ለዚች ቪዲዮ ኮፒ ሊንኳን፣ ሪፖስቷን፣ ኮሜንቷን ለግሷት፣ ለሌሎች ሰዎችም አዳርሱ፣ ሼር አድርጉ። ስለዚህ ፓስት ሞመንት ማለት የኖራችሁት ኑረት ነው ወይም ደግሞ ያለፈ ያደረጋችሁት ትውስታ፣ የደረሰባችሁ መከራ፣ የደረሰባችሁ ጭንቀት፣ ሰዎች ያስከፏችሁ፣ ሰዎች ያስደሰቷችሁ፣ በሁኔታዎች ውስጥ የተለያየ ነገር የተፈጠረባችሁ፣ በኃጢአት ውስጥ የወደቃችሁበት እንዲሁም ደግሞ ራሳችሁን የጣላችሁበት፣ ከአምላካችሁ የራቃችሁበት ሞመንት ነው ፓስት ማለት። ስለዚህ ባለፈው ጊዜ ውስጥ ያደረጋችሁት በሙሉ አእምሯችሁ ውስጥ ይከማቻል። እዚህ ውስጥ ስቶር ይሆናል። እዚህ ውስጥ ስቶር ሲሆን ስቶር የሚሆነው የት ነው? ሂፖካምፐሳችሁ ውስጥ ነው። ሂፖካምፐስ ማለት የአእምሮ ሜሞሪ ነው ወይም ደግሞ ልክ አሁን ስልካችሁ ላይ ፍላሻችሁ ላይ እንደምታዩት ሜሞሪ ነው። እያንዳንዱ ነገር ዳታ በፋይል ኮንሶሊዴት አድርጎ ያስቀምጠዋል። ይሄ ማለት ትናንትናችሁ የኖራችሁበት ያለፋችሁበት ኑረት እንደ ዳታ ማትጠቀሙት ከሆነ ወይም ደግሞ እንደ ዳታ ማታዩት ከሆነ ምን ያደርጋችኋል ማለት ነው? ላይፋችሁን ዲክቴት ያደርጋል። ወይም ደግሞ ወደፊት ልትሆኑ የምትፈልጉትን እዚህ ጋር ልትሆኑ የምትፈልጉትን አሁን ላይ የምትኖሩትን ኑረት በሙሉ ይሰርቃል። ሌባ ነው። ደስታችሁን ይሰርቃል፣ ህልማችሁን ይሰርቃል፣ ኑሯችሁን ይሰርቃል፣ ቤታችሁ ውስጥ ያለውን ኢንተራክሽን ወይም ደግሞ ኢንቲሜሲ ይሰርቃል። በጭንቀት በድባቴ ራስን በመጥላት እንድትዋጡ ያደርጋል። ይህንን ሁልጊዜም እንደ ዳታ ወይም ደግሞ እንዳለፈ ነገር ሳታዩ እንደ እስር ቤት የምታዩት ከሆነ ሁልጊዜም እስር ቤት ውስጥ ትቆያላችሁ ማለት። ከዚህ እስር ቤት ውጪ የምትሄዱበት ቦታ የለም። አሁን እዚህ ጋር ራሳችሁን ኢማጂን ብታደርጉ ወይም ደግሞ ብትስሉ፣ ይሄንን ደግሞ ፓስት ላይፋችሁ አድርጋችሁ ብትስሉ ከዚች ቦክስ ውስጥ መውጣት አትችሉም። እዚች ቦክስ ውስጥ ነው ያላችሁት። ከዚህ ቦክስ ውስጥ መውጣት አትችሉም። ሁልጊዜ የምታስቡት ስለዚህ ነው። ሁልጊዜ የምትጨነቁት ስለዚህ ነው። ሁልጊዜ የምትኖሩት እዚህ ውስጥ ነው። ካርል ጉስታቭ ዩንግ የሳይኮአናሊሲስ ባለሙያ ሲናገር ምን ይላል? ኢፍ ዩ ዶንት ሜክ ዘ አንኮንሽስ ኮንሽስ ኢት ዊል ዳይሬክት ዩር ላይፍ ኤንድ ዩ ዊል ኮል ኢት ፌት ይላል። ያ ማለት ምን ማለት ነው? እዚህ ጋር ያለውን ነገር ንቁ ሆናችሁ ካልተረዳችሁትና ካላወቃችሁት ኢንቱ ኮንሽስ ሪያሊቲ ወይም ደግሞ ወደ ፕሬዘንት ሞመንት ወደ ማወቅ ወደ መቀበል ይቅር ወደ ማለት ወደ መረዳት ካላመጣችሁት ሁልጊዜም እዚች ውስጥ ትቆዩና ይሄንን ህይወቴ ነው ትላላችሁ ይላል። ይሄ እጣ ፈንታዬ ነው፣ ይሄ ነው የደረሰብኝ፣ በሰይጣን ምክንያት እግዚአብሔር አልወደደኝም፣ እግዚአብሔር ስለማይወደኝ ነው እየሆነብኝ ያለው፣ ሰዎች የጠሉኝ በዚህ ምክንያት ነው፣ ሁኔታዎች የጠመሙብኝ እኔ እንደዚህ እንድሆን ስለተፈቀደና ስለተፈጠርኩ ነው ብላችሁ ታስባላችሁ ማለት ነው። ስለዚህ ፓስታችሁ ላይ ስትሆኑ ቶታሊ የምታስቡት ነገር ምንድነው? ያለፈ ነገር ነው። ይሄ ምን ይፈጥራል? ስትረስ ይፈጥራል። አእምሯችሁ ውስጥ ዝም ብላችሁ መቆዘም፣ ማሰብ፣ እንቅልፋችሁን ማጣት እንዲሁም ደግሞ ከሰዎች ጋር ኢንቲሜት የሆነ ግንኙነት ለመገንባት መቸገር የሚባሉ በጣም ብዙ ነገሮችን ሳይኮሎጂካል ፕሮብለሞችን ይፈጥራል። ፓስታችሁን ሩሚኔት ስታደርጉት ማለት ነው ወይም ደግሞ ስታስፈጩት አእምሯችሁ ውስጥ ደጋግማችሁ ስታስቡት ኒውሮናል ፓዝዌይ ይገነባል ወይም ደግሞ እግረ መንገድ ይገነባል። በዛ እግረ መንገድ ሁልጊዜም የተጠላው ነኝ፣ የተጎዳው ነኝ፣ የተከፋው ነኝ፣ ሰዎች አይወዱኝም፣ ይሄ ነገር ለእኔ አይሰራም፣ እኔ እድለኛ አይደለሁም፣ አመለካከታችሁ፣ እይታችሁ፣ እምነታችሁ፣ ድርጊታችሁ በሙሉ ኔጌቲቭ ይሆናል ማለት ነው። ይህንን ነገር ያዙልኝና ደግሞ ወደዚህ ጋር ነው። እዚህ ጋር ስትመጡ ይሄ ፕሬዘንት ሞመንት ነው። ፕሬዘንት ሞመንት ማለት this is the most precious moment። በዚህኛውና በዚህኛው መሀል ያለው በጣም ትልቅ ልዩነት ነው። እዚህ ጋር ምን አለ? ፕሪፍሮንታል ኮርቴክሳችሁ ይሰራል። እዚህ ጋር የሚሰራው ምንድን ነው? ዲኤምኤን ወይም ደግሞ ዲፎልት ሞድ ኔትወርክ ነው የሚሰራው። ሞድ ኔትወርክ ሰራ ማለት ደግሞ ሁልጊዜ የምታስቡ ስላለፈውና ስለሚደብረው ስለሚያስጠላችሁ ነገር ነው። እዚህ ጋር ግን የሚሰራው ኢሲኤን ነው፣ ኤግዚኪዩቲቭ ኮንትሮል ኔትወርክ ነው የሚሰራው። እዚህ ጋር በዚህ ሰዓት የሚሰራው ምንድን ነው? ፕሪፍሮንታል ኮርቴክሳችሁ ነው። ፕሪፍሮንታል ኮርቴክሳችሁ ምን ያደርጋል? ፎከስ ያደርጋል፣ አቴንቲቭ ነው፣ ፕላን ያደርጋል፣ ስትራቴጂካሊ ቲንክ ያደርጋል። ወደፊት ምንድነው ማድረግ ያለብኝ? እንዴት ነው የምቀየረው? ምን ማድረግ አለብኝ? አሁን ላይ ሆኜ ምን መስራት አለብኝ ይላል። ስለዚህ ይሄንን ማድረግ የምትችሉት አሁን እዚህ ጋር ያለውን ሞመንት መጠቀም ትችሉ ነው። ይሄ ነገር ልክ እንደ ገነት ነው።
ልክ እንደ ጌታችን እንደ ኢየሱስ ክርስቶስ ነው። ይሄኛው ደግሞ እንደ ሌባው ነው። ሌባው እንደተሳደበው ሌባ ነው። አንተ ዝም ብሎ ነው ይሄ ምንም አያደርግም ምናምን ብሎ እንደተሳደበው ሌባ ነው። ስለዚህ ይሄኛው ሌባው እዚህ ጋር ካለው ደስታ፣ እዚህ ጋር ካለው እንደሚታየው ህይወት፣ እዚህ ጋር ካለው እንደሚኖረው ማንነት ምን ያደርጋል ማለት ነው? እየሰረቀ ይወስዳል። ስለዚህ ከትናንትና ህይወታችሁ ላይ አምጥታችሁ እዚህ ጋር የምትኖሩ ከሆነ እየኖራችሁ ያላችሁት ትናንትናችሁ ነው እንጂ ዛሬያችሁን ኤክስፒሪየንስ ያደረጋችሁ አይደለም። መረዳት ያለባችሁ እውነታ ነው። ምክንያቱም ትናንትናችሁን እየደገማችሁት ወይም ደግሞ የትናንትናችሁን ህይወት ደጋግማችሁ እየኖራችሁ ዛሬም እዚህ ጋር ላይ ደስተኛ ነኝ፣ ዛሬም እዚህ ጋር ላይ እየኖርኩ ነው ብላችሁ ለመናገር ኢትስ ኮምፕሌክስ። ባይ ዘ ወይ ህይወታችሁን በደንብ አድርጋችሁ መቃኘት ይጠበቅባችኋል። በትናንትናው የጭንቀት ሚሞሪ፣ በትናንትናው የህመም ሚሞሪ፣ በትናንትናው የጸጸት ሚሞሪ፣ የግሪፍ ሚሞሪ እዚህ ጋር ቁጭ ብላችሁ ዛሬም ዘሴም ወይ በዛኛው እያሰባችሁ ከሆነ አእምሯችሁ ምን እያደረገ ነው ማለት ነው? ችግሩን በፈጠራችሁበት አእምሮ እየኖራችሁ ነው ማለት ነው። ችግሩን በፈጠራችሁበት አእምሮ ደግሞ ችግሩን መፍታት አትችሉም። ስለዚህ ችግሩን መፍታት የምትችሉት ችግሩን መፍታት የሚችል ቲንኪንግ እዚህ ጋር ስታመጡ ነው። እንዴት ነው ማሰብ ያለባችሁ? እንዴት ነው ማቀድ ያለባችሁ? ከነማን ጋር መገናኘት አለባችሁ? አሁን ያለው ፍሬንድሺፕ ሰርክላችሁ ምን ይመስላል? አሁን ያለው መንፈሳዊ እይታችሁ ምን ይመስላል? አሁን ያለው ራሳችሁን የምታዩበት መነጽር ምን ይመስላል? ለራሳችሁ ያላችሁ አመለካከት ምን ይመስላል? አሉታዊ ነው? አዎንታዊ ነው? ወይስ ደግሞ ከሁለቱም ውጭ ነው? ይህንን መርምራችሁ መረዳት አለባችሁ። ይህንን ካልተረዳችሁ ቶታሊ እዚህ ጋር ያለውን ነገር ተደግሞታላችሁ። ይህንን የደገማችሁት ደግሞ ዛሬም ኖርኩኝ ማለት አትችሉም። ስለዚህ ትናንትናችሁ እዚህ ጋር እንዳይመጣ ይህንን በደንብ አድርጋችሁ መረዳት ይጠበቅባችኋል ማለት ነው። ሶስተኛው ሞመንት አእምሯችሁ የሚሄድበት ሞመንት ፊውቸር ነው። ፊውቸራችሁ የማይታይ ነው። ይሄ በቀኝ በኩል የተሰቀለው ሌባ ነው። በቀኝ በኩል የተሰቀለው ሌባ አይታይም። ክርስቶስ ክብር ይግባውና እንደዚህ ያደርግልሃለሁ፣ እንደዚህ ይሆንላችኋል፣ እንደዚህ ይደርግላችኋል ብሎ የተናገረውን ነገር ይሄ በቀኝ በኩል ያለው ሌባ አመነ። ከዛ በኋላ ከኔ ጋር ዛሬ አዳምን ቀድመ በገነት ትገኛለህ አለ። የሌላ ቤተ እምነት ሰዎች ኦፌንድ እንዳትሆኑ በማውቀው ምሳሌ ነው ያስረዳዋለሁ። ስለዚህ ፊውቸራችሁ ማለት የማይታይ ነው። የማይታየውን አይደንቲቲያችሁን ታምኑታላችሁ ወይ? የማይታየውን ኑረታችሁን ትቀበሉታላችሁ ወይ? ስለዚህ እዚህ ጋር ይህንን ነገር ለማስተካከል እዚህ ጋር ያለውን ኑረታችሁን ማስተካከል ይጠበቅባችኋል። እዚህ ጋር ያለው ቲንኪንጋችሁ፣ እዚህ ጋር ያለው ፕላናችሁ፣ እዚህ ጋር ያለው እይታችሁ፣ እዚህ ጋር ያለው ጎላችሁ ነው እዚህ ጋር የሚመጣው፣ እዚህ ጋር የሚንጸባረቀው። ስለዚህ እዚህ ጋር እንዲንጸባረቅ አሁን ምን እያደረጋችሁ ነው? አሁን እየኖራችሁ ያላችሁት ኑረት ፓስታችሁ ከሆነ ፓስታችሁን ፕሬዘንት ላይ ያመጣችሁት ማለት you are repeating። ይህንን ራሱ አምጥታችሁ ፊውቸር ላይ እየደገማችሁት ነው። ይደገማል። ምክንያቱም ይሄ ፊውቸር ላይፋችሁ በሁለቱ የአእምሮ ውቅሮች መሃል ያለ ኢንተርቼንጅ ነው ወይም ደግሞ የሚሞሪ መቀየር ነው። እዚህ ጋር ሂፖካምፐሳችሁ ወይም ደግሞ ትውስታችሁን የሚይዘው እዚህ ሊምቢክ ብሬን ውስጥ የሚገኘው ሂፖካምፐሳችሁ አለ። ሂፖካምፐሳችሁና ፕሪፍሮንታል ኮርቴክሳችሁ ወይም ደግሞ እዚህ ግንባራችሁ አካባቢ ላይ ያለው የአእምሮ ክፍል ምን ይሆናል ማለት ነው? ሁለቱ ኢንፎርሜሽን ይቀያየራሉ። እዚህ ጋር ፕሬዲክሽን ነው። አእምሯችሁ ደግሞ ፕሪዲክቲቭ ማሽን ነው ወይም ደግሞ ፕሪዲክት ያደርጋል። ፕሪዲክት የሚያደርገው ፍሮም ፊውቸር ማለት ፍሮም ፓስት ከሆነ ፓስታችሁ ህመም ነው፣ ፓስታችሁ ጭንቀት ነው፣ ፓስታችሁ ውድቀት ነው። ወይም ደግሞ ያለፈው ነገር ጸጸት፣ ድባቴ፣ ራሳችሁን አለመውደድ፣ ከሰዎች ጋር መጣላት፣ የተበለሻሸ ነገር ነው እያያችሁበት ያለው። ስለዚህ ይሄ ነገር በዚህ ዳይሜንሽን መጥቶ ፕሮጀክትድ ከሆነ ይሄንን ፓስት ላይፋችሁ እዚህ ፊውቸር ላይ ትፈጥሩታላችሁ ማለት ነው። ወይም ደግሞ እዚህ ፊውቸር ላይፋችሁ ላይ መጥቶ ይፈጠራል። እዚህ ጋር የኖራችሁትን ያለፈውን የትናንቱን ኑረት አምጥታችሁ እዚህ ጋር ትኖራላችሁ። እዚህ ጋር ድጋሚ ይፈጠራል ማለት ነው። የሆነበት ምክንያት ምንድነው? አእምሯችሁ ፕሪዲክት እያደረገ ያለው ወይም ደግሞ ፕሪፍሮንታል ኮርቴክሳችሁ ከየት ነው ሜሞሪ የወሰደው? ከሂፖካምፐሳችሁ ወይም ደግሞ ኮንሶሊዴት ካደረገው። ለምንድን ነው ኮንሶሊዴት ያደረገው? ወዳችሁታል፣ አፍቅራችሁታል፣ የኔ ነው ብላችሁ ተጣብቃችሁበታል። ለመልቀቅ አልተዘጋጃችሁም። ይህንን ነገር እስከ መቼም ቢሆን አልተውም ብላችሁ ይዛችሁታል። ስለዚህ ይህንን ነገር ለማስተካከል እዚህ ጋር ጎል ያስፈልጋችኋል፣ ቪዥዋላይዜሽን ያስፈልጋችኋል። ወይም ደግሞ ራሳችሁን የምታዩበትና ራሳችሁን ከ5 ዓመት በኋላ ከ2 ዓመት በኋላ ከ3 ዓመት በኋላ እግዚአብሔር ቢፈቅድ እንደዚህ ሆናለሁ፣ እንደዚህ ይቀየራለሁ፣ እንደዚህ አይነት ሰው እሆናለሁ ብላችሁ ያስቀመጣችሁት ኤቪደንስ የለውም አእምሯችሁ። ስለዚህ ሰሌክቲቭ አይደለም። ምን ያደርጋል? ፊልተር የሚያደርገው ዳታ በሙሉ ከሚያየው ኢንቫይሮንመንት ጋርቤጅ ነው። ጋርቤጅ እዚህ ውስጥ ከገባ ደግሞ ፕሮሰስ የሚደረገው ጋርቤጅ ነው። ስለዚህ ፍሮም ፓስት ይመጣል፣ ጋርቤጅ ይፈጠራል። አእምሯችሁ ፊልተር የሚያደርገው በዚህ በሬቲኩላር አክቲቬቲንግ ሲስተም ፊልተር የሚያደርገው ምንድነው? ጋርቤጅ ነው። ጋርቤጁ እዚህ ውስጥ ይገባል። ከዛ በኋላ ኑረታችሁ ይሆናል።
ከዛ ኑሮዬን አልወደውም፣ ራሴን አልወደውም፣ ሰዎችን አልወድም፣ እምነቴን አልወድም የሚሉ ቶታል የሆኑ ጋርቤጆች እዚህ ጋር ይፈጠራሉ ማለት ነው። ይሄንን አንደርስታንድ አደረጋችሁ ማለት የጭንቀት ሉፓችሁን ትዘጋላችሁ። ኢሲኤል ወይም ደግሞ ፊውቸር የሚያየውን ማንነታችሁን ትከፍታላችሁ። አንደርስታንድ አድርጋችሁ ከአምላካችሁ ጋር ታርቃችሁ ራሳችሁን ወዳችሁ ለራሳችሁ ፎከስ ሰጥታችሁ ለሰዎች ክብር ሰጥታችሁ እምነታችሁን አክብራችሁ መኖር ያለባችሁ ኑረት እየኖራችሁ እንድትሄዱ ፕሬዘንት ሞመንታችሁ ላይ ምን ያደርጋችሁ ነው የሚለውን ፎከስ አድርጋችሁ እዩ። ይሄንን ሉፕ በደንብ አድርጎ አንደርስታንድ ያደረገ ሰው ላይፉ ላይ የሚያጋጥመውን የትኛውንም ቻሌንጅ ቢት ማድረግ ይችላል ከእግዚአብሔር ጋር። እስካሁን ድረስ አብራችሁኝ ስለነበራችሁ ከልብ አድርጌ አመሰግናለሁ። ይሄ ቪዲዮ ለብዙ ሰዎች ከ1 ሚሊዮን በላይ እይታ ማግኘት አለበት። ለብዙ ሰዎች እንዲዳረስ አድርጉ። ላይክ አድርጉ፣ ኮሜንት አድርጉ፣ ሀሳባችሁን አስቀምጡ። ስልጠና የምትፈልጉ ሰዎች ቪዥዋላይዜሽን ላይ እንዲሁም ደግሞ ማይንድ ሴት ሽፍት ላይ፣ ሰብኮንሽስ ማይንድ ፕሮግራሚንግ ላይ፣ ሃቢት ሪፕሮግራሚንግ ላይ ሪሌት ያደረጉ ስልጠናዎችን የምትፈልጉና የማማከር አገልግሎት የምትፈልጉ ዲኤም አድርጉልኝ ወይም ደግሞ ኮሜንት ላይ ኮንታክት አድርገኝ ብላችሁ ጻፉልኝ። በዚህ ደግሞ ሌላ ፓርት 2 ቪዲዮ ሰራበታለሁ። ፓርት 2 ቪዲዮ እንዲሰራ የምትፈልጉ ከሆነ ፓርት 2 ብላችሁ ጻፉልኝ። ይህንን ቪዲዮ የተከታተለው በጣም አስተዋይ ሰው ነው። እስካሁን ድረስ አብራችሁ ስለነበራችሁ በድጋሚ ከልብ አድርጌ አመሰግናለሁ። በጥበብ ተመላለስ።